መጥፎ የአፍ ጠረን ወይም የትንፋሽ ጠረን እንዴት መወገድ ይችላል ስለሚለው ነው። እኔ ዶክተር ሃና በየነ እባላለሁ። ይህንን ለምትመለከቱት የጤና መንገድና ሕክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። በአፍ ውስጥ 20 ቢሊዮን ባክቴሪያዎች ይገኛሉ። የተወሰኑት የአፍና የጥርስን ጤንነት የሚጠብቁ ሲሆኑ የተወሰኑት ደግሞ ጥርስን የሚቦረብሩ፣ አፍን የሚጎዱ ናቸው። እነዚህ ባክቴሪያዎች የሚመገቡት ስኳርና ስኳር ነክ ነገር ሲሆን ከምንበላው፣ ከምንጠጣው፣ በአፋችን ውስጥ ከሚቀረው ነው። ባክቴሪያዎቹ በአፍ ውስጥ ያለውን ለመመገብ በሚያደርጉት ሂደት ውስጥ የአፍ ጠረን ይፈጠራል። መጥፎ የአፍ ጠረን ሃሊቶሲስ ወይም ፌቶሮሪስ ይባላል። የትንፋሽ ሽታ ወይም መጥፎ የአፍ ጠረን በተወሰነ ጊዜ ሁሉንም ሰው የሚነካበት ጊዜ አለው። የአፍ ጠረን የአፍ፣ የጥርስ ወይም የውስጥ የጤና ችግር ሲኖር ይፈጠራል። የአፍ ጠረን ጊዜያዊ ወይም ስር የሰደደ ሊሆን ይችላል። በዓለማችን እጅግ በርካታ ሰዎች በመጥፎ የአፍ ጠረን የተነሳ መሳቀቅና መሸማቀቅ ይደርስባቸዋል። አብዛኛው ጊዜ እነዚህ መጥፎ የአፍ ጠረን ያለባቸው የገዛ የአፍ ጠረናቸውን ችግር እንዳለበት አያውቁም። ይህም የራሳቸውን ጠረን የመለማመድና መዋሃድ ስለሚፈጠር ነው። መጥፎ የአፍ ጠረን በአፍ፣ በምላስ፣ በቶንሲል ውስጥ ባክቴሪያዎችን የሚፈጥር ውጤት ሲሆን እነዚህ ባክቴሪያዎች ለምሳሌ አክቲኖማይሲስ፣ ባክቴሮይድ፣ ዳያሊስተር፣ ኢዩ ባክቴሪየም፣ ፉሶባክቴሪየም፣ ፔፕቶስትሪፕቶኮከስ፣ ሴሎኖማስ፣ ሶሎባክቴሪየም እና ሌሎችን ባክቴሪያዎች ለመጥፎ አፍ ጠረን የሚያጋልጡ መጥቀስ ይቻላል። እነዚህ ባክቴሪያዎች ለመጥፎ የአፍ ጠረን የሚያጋልጡት ምግብና መጠጥን ከወሰድን በኋላ ጥርስ መፋቅ ወይም መታጠብ ካልቻልን፣ ምግቡ በጥርሶች መካከል በመቀመጥ በየጊዜው ካላወጣ ነው ባክቴሪያዎቹ ጥርስ መሃል የቀረውን ምግብ ላይ በመረባረብ ያበሰብሱትና ሃይድሮጅን ሰልፋይድ የሚባል ኬሚካል ለቀው የአፍ ጠረንን ልክ የበሰበሰ እንቁላል አይነት ሽታ እንዲፈጠር አድርገው የአፍ ጠረንን መጥፎ ያደርጉታል። ከባክቴሪያዎቹ ባሻገር የድድ እብጠት፣ የጥርስ መቦርቦር፣ የአፍ መድረቅ፣ አርቲፊሻል ጥርስ በትክክል አለመገጠም፣ የአፍ መቁሰልና መመርቀስ መጥፎ የአፍ ጠረን እንዲመጣ ያደርጋሉ። የመጥፎ የአፍ ጠረን መንስኤዎች ብዙ መጥቀስ ይቻላል። ከነዚህም መካከል በመጀመሪያ ደረጃ የአልኮል ሱሰኝነት። አልኮል ምንም እንኳን ፈሳሽ ቢሆንም የምራቅ ምርትን ይቀንሳል። ምራቅ በአፍ ውስጥ የተፈጥሮ አላስፈላጊ ባክቴሪያዎችን የሚያጸዳ ነው። የምራቅ ማነስ ሲፈጠር ባክቴሪያን የሚያጸዳ ስለሚቀንስ ባክቴሪያዎች እንደፈለጉ የመራባት እድልን በማግኘት የአፍ ጠረንን ወደ መጥፎ የአፍ ጠረን ይቀይሩታል። በተጨማሪ አልኮል በውስጡ ስኳር ስላለው ባክቴሪያዎቹን ይህን ስኳር በመመገብ ሃይድሮጅን ሰልፋይድ ለቀው የአፍን ጠረን መጥፎ ያደርጉታል። በሁለተኛ ደረጃ ሲጋራ ማጨስ። ሲጋራ ማጨስ በደም ውስጥ የሚገኘውን ኦክስጅን በመቀነስ በቂ ኦክስጅን ድድ ላይ እንዳይደርስ በማድረግ ድድን በማሳመም ያቆስልና ያመረቅዘዋል። ይህም ለአፍ መጥፎ ጠረን እንዲፈጠር ያደርገዋል። በተጨማሪ ሲጋራ ማጨስ የምራቅን ምርት ስለሚቀንስ አፍን ለድርቀት ያጋልጣል። ድርቀት ባክቴሪያ እንዲራቡ የሚፈቅድ ስለሆነ በባክቴሪያ ምክንያት የአፍ ጠረን ይቀየራል። በሶስተኛ ደረጃ በፈንገስ ምክንያት አፍ መቁሰል። ፈንገስ ለአፍ ጠረን መለወጥ ዋነኛ ምክንያት ሲሆን ለምሳሌ ፈንገስ በምላስ ላይ ከተከሰተ ኦራል አልቢካን በመባል ሲታወቅ ምላስ ላይ በመጋገር ምላስን ለኢንፌክሽን እንዲጋለጥ በማድረግ የምላስን ከለር ነጭ፣ ቢጫ ወይ ደግሞ ቡኒ አድርጎ ምላስን በማቁሰልና በማመርቀስ የአፍን ጠረን ወደ መጥፎ ጠረን እንዲቀየር ያደርጋል። በአራተኛ ደረጃ የሳይነስ ኢንፌክሽን። የሳይነስ ኢንፌክሽን ለሳይነስ ብግነት ስለሚያጋልጥ አፍንጫና አቅራቢያ ያሉ ህዋሶችን የደም ስር ጨምሮ በማሳበጥና በማመርቀስ የትንፋሽን ጠረን ወደ መጥፎ ጠረን እንዲቀየር ያደርገዋል። በአምስተኛ ደረጃ የጥርስ መቦርቦር። የጥርስ መቦርቦር ካለ የምንበላው ምግብ ክፍተት ውስጥ የመግባት እድል ስለሚያገኝ አፍ ውስጥ የሚገኙ ባክቴሪያዎች ምግቡ ላይ በመረባረብ ያበሰብሱትና ቀደም ብዬ እንደገለጽኩት ሃይድሮጅን ሰልፋይድን ኬሚካል በመልቀቅ የአፍን ጠረን ወደ መጥፎ ጠረን እንዲቀየር ያደርጉታል። በስድስተኛ ደረጃ የስኳር በሽታ። የስኳር በሽታ በተለይ አይነት 1 የስኳር በሽታ በደም ውስጥ የስኳር መጠን ስለሚጨምር አፍ፣ ጥርስና ቶንሲል ላይ የሚገኙ ባክቴሪያዎች ስኳሩን ወይንም ግሉኮስን ለማግኘት በሚሄዱበት ሂደት ለድድ ቁስለት፣ ለጥርስ ህመም ያጋልጣሉ። ይህ ደግሞ ለመጥፎ አፍ ጠረን ይዳርጋል።
በሰባተኛ ደረጃ ደካማ የጥርስ ንጽህና። ጥርስ ዕለት ዕለት አለማጽዳት ቀደም ብዬ እንደገለጽኩት በአፍ ውስጥ የሚገኙ ባክቴሪያዎች በአፍ ውስጥ የቀረውን ምግብ ወይም ስኳር ላይ በመሰባሰብና በመጋገር ምግብን ያበሰብሱትና ሃይድሮጅን ሰልፋይድ የሚባለውን ኬሚካል በመልቀቅ የአፍ ጠረን እንዲቀየር ያደርጉታል። ስምንተኛ ሰው ሰራሽ ጥርስ። የሰው ሰራሽ ጥርስን መጠቀም ለውበት ይጠቅማል። በቀጣይነት እንደ ተፈጥሮ ጥርስ ማጽዳት ግን ስለማይቻል ባክቴሪያ በመጠራቀም ለመጥፎ አፍ ጠረን ያጋልጣል። በተጨማሪ ሰው ሰራሽ ጥርስ ለአፍ ድርቀት ስለሚያጋልጥ የአፍ ጠረንን ይቀይራል። በዘጠነኛ ደረጃ እርግዝና። በእርግዝና ጊዜ የኤስትሮጅን ሆርሞንና የፕሮጀስትሮን ሆርሞን መዋዠቅ ስለሚኖር የምራቅ ምርት ይቀንሳል። የምራቅ ምርት ሲቀንስ ደግሞ ምራቅ አላስፈላጊ የሆኑትን ባክቴሪያዎች ማስወገድ ስለማይችል ባክቴሪያዎቹ እንደፈለጉ በመሰባሰብ የአፍን ጠረን ይቀይሩታል። የአፍ ጠረን የራሱ የሆነ ተጽዕኖ አለው። በዋነኝነት በራስ መተማመን ማጣት ነው። 5 አይነት መጥፎ የአፍ ጠረኖች አሉ። ከነዚህም መካከል በመጀመሪያ ደረጃ የበሰበሰ እንቁላል አይነት የአፍ ጠረን። ይህም የሚመጣው ደጋግሜ እንደገለጽኩት አፍ ኢንፌክሽን ሲፈጥር ወይም በጊዜው መቦረሽና ማጽዳት ሳንችል ስንቀር። ሁለተኛ የፍራፍሬ አይነት ያለው የአፍ ጠረን ሲሆን በስኳር በሽተኞች ላይ በተለይ አይነት 1 ላይ የሚታይ የአፍ ጠረን። ሶስተኛ የእርሾ ሽታ ያለው የአፍ ጠረን። ይህ በአፋችን ውስጥ ፈንገስ ሲኖር በምላስ እንዲሁም በአፍ ላይ ሲሰባሰብ። አራተኛ ደረጃ የሰገራ ሽታ ያለው የአፍ ጠረን። ይህ አይነት የአፍ ጠረን ለረጅም ጊዜ ማስመለስ ካለና ማስመለሱ ከቆየ የሚኖር የአፍ ጠረን ሲሆን በብዛት ይህ አይነቱ የሚኖረው የትልቁ አንጀት መጥበብ ሲኖር ሰገራ በሰገራ መውጫ በትክክል መውጣት ስለሚቸገር የሚፈጠር ጠረን ነው። በአምስተኛ ደረጃ የአሳ ሽታ ያለው የአፍ ጠረን። ይህ የአሳ ሽታ ያለው የአፍ ጠረን የኩላሊት መጎዳት ወይም የኩላሊት ህመም ሲኖር የሚፈጠር ነው። መጥፎ የአፍ ጠረን ከመምጣቱ በፊት ከመጣም በኋላ እንዴት እናስወግድ? በመጀመሪያ ደረጃ ጥርስን በቀን 2 ጠዋትና ማታ መቦረሽ። በተጨማሪ ምግብ ከተመገብን በኋላ መቦረሽን መለማመድ ባክቴሪያ እንዳያድግ ያደርገዋል። በሁለተኛ ደረጃ ቢያንስ በቀን 1 ጊዜ በስቴኪኒ በጥርስ መካከል የተጠራቀሙትን ምግቦች ማስወገድ ባክቴሪያ እንዳይራባ ያደርገዋል። በሶስተኛ ደረጃ ምላስን መቦረሽ። ምላስን መቦረሽ የመጥፎ የአፍ ጠረን ማመንጫ የሆኑትን ባክቴሪያዎች አብዛኞቹ የሚገኙት የምላስ የኋለኛው ክፍልና የጉሮሮ መግቢያ ስለሆነ ምላስን በመቦረሽ ባክቴሪያ እንዳይራባ ማድረግ። በአራተኛ ደረጃ ሰው ሰራሽ ጥርስን ማጽዳት። የሰው ሰራሽ ጥርስን ማጽዳት ባክቴሪያ እንዳይራባ ያደርጋል። በአምስተኛ ደረጃ ውሃ በደንብ መጠጣት። ውሃ መጠጣት ለሁለት ነገር ይጠቅማል። በመጀመሪያ የምራቅ ምርት እንዳይቀንስ በማድረግ የአፍ ድርቀትን በመቀነስ ባክቴሪያ እንዳይራባ ያደርጋል። በተጨማሪ ውሃ መጠጣት ያሉትን አላስፈላጊ ባክቴሪያዎች እንዲወገድ ያደርጋል። በስድስተኛው ደረጃ የምንመገበውን ምግብ ማስተካከል። ይህም ስኳር ነክ የሆኑ ነገሮችን በመቀነስ በባክቴሪያ እድገት የሚመጣው የአፍ ጠረንን መቀነስ ይቻላል። በሰባተኛ ደረጃ ብሩሽን መቀየር። አንድም ብሩሽ ከ3 እስከ 4 ወር ያክል በመጠቀም ከዛ በኋላ በአዲስ መተካት ድድ እንዳይቧጨርና እንዳይቆስል በማድረግ የአፍን ጠረን ይቀንሳል። በስምንተኛ ደረጃ የረሃብ ስሜት ሲሰማን ቶሎ መብላት ምራቅ ምርት እንዳይቀንስና የአፍ ድርቀት እንዳይከሰት ያደርጋል። በዘጠነኛ ደረጃ የቅርንፉድ ዘይት። የቅርንፉድ ዘይት 2 ጠብታ በውሃ ውስጥ አድርጎ መግሞጥሞጥ መጥፎ ባክቴሪያዎችን ስለሚያስወግድ የአፍ ጠረንን ያጠፋል። 10ኛ የዝንጅብል ዘይት። የዝንጅብል ዘይት 2 ጠብታ ውሃ ውስጥ አድርጎ መግሞጥሞጥ በምራቅ ውስጥ የሚገኙትን ኢንዛይሞች እንዲነቃቁ በማድረግ የአፍ ጠረንን የሚቀይሩ ባክቴሪያዎችን እንዲያጸዳ ይረዳል። 11ኛ የቁንዶ በርበሬ ዘይት። ይህ የቁንዶ በርበሬ ዘይት ልክ እንደ ዝንጅብል ዘይትና የቅርንፉድ ዘይት 2 ጠብታ በውሃ ውስጥ አድርጎ መግሞጥሞጥ መጥፎ ባክቴሪያን በማስወገድ የአፍን ጠረን ያስወግዳል። 12ኛ ጨው በውሃ ውስጥ በማሟሟት ወይም ውሃ በሎሚ ውስጥ መጭመቅ ወይ ደግሞ ቆምጣጤ በውሃ ውስጥ በመጨመር አፍን መግሞጥሞጥ ባክቴሪያ እንዳይራባ ያደርጋል። 13ኛ ቅርንፉድን ማኘክ ወይም ፐርስል የተባለውን የምግብ ማጣፈጫ ማኘክ የአፍ ጠረንን ይቀንሳል። 14ኛ ስኳር የሌለበት ጥቁር ወይም አረንጓዴ ሻይ መጠጣት በውስጣቸው ፖሊፌኖል የሚባል አንቲኦክሲዳንት ስለሚይዙ
በአፍ ውስጥ ያሉትን ባክቴሪያዎች በመከላከል የአፍን ጠረን ያስወግዳሉ። 15ኛ ከላይ የጠቀስኳቸው ለመጥፎ አፍ ጠረን ለውጥ ማምጣት ካልቻሉ በጥርስ ሐኪም መታየት ያስፈልጋል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በቴሌግራም ግሩፕ ላይ ወይም ሐሳብ መስጫ ሳጥን ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።